ወላጅ አባትሽ የተሰወረው አንቺን በመድፈሩ ነው ወይስ ሌላ የምትነግሪኝ ምክንያት አለ? በቃ ታስጨንቁኝ። እኔ ምንም ነገር መናገር አልፈልግም። በአንድ ወር ውስጥ ብቻ 9 ዓመትና የ11 ዓመት ሴት ልጆቻችን በአባቶቻቸው ተደፍረዋል። አዎ በገዛ አባቶቻቸው። እዚህ ቤት ውስጥ ደግሞ የ5 ዓመቷ ታዳጊና እናቷ በድንገት መሰወራቸው ለነዋሪዎቹ ሌላኛው አስፈሪ ዱብዳ ሆኖባቸዋል። ተጫዋችና ሳቂታ የነበረችው የ13 ዓመቷ ሄርሜላ ያለፉትን 2 ሳምንታት ያለ ወትሯ ጭምትና ፈሪ መሆኗ የመንደሯ ነዋሪዎች መነጋገሪያ ከመሆን አልፎ ልባቸውን በሐዘን አድምተዋል። ታዳጊዋ ሄርሜላ መናገር ባትፈልግም ፖሊስ በምርመራ ያረጋገጠው አዲስ የተፈጸመው ዘግናኝ ወንጀል ማንም ከሚገምተው በላይ ጆሮን ጭው የሚያደርግ እውን ፈሪሃ እግዚአብሔር ያለው ኢትዮጵያዊ እንዲህ ያደርጋል የሚያስብል መሆኑ ነው። የዚህ የግፎች ሁሉ ግፍ የሆነው አሰቃቂ ወንጀል ምክንያት የሆነችው ደግሞ ለምን እንደታሰርኩኝ አልገባኝም፣ እኔ ምንም የሰራሁት ወንጀል የለም የምትለዋ አዲሷ ሙሽራ መሆኗ እንኳን ለራሷ ለሰሚውም ግራ አጋብቷል። አዲሷ ሙሽራ ማቾቹን የ5 ዓመቷን ሕፃንና እናቷን በሕይወት አግኝታቸው ባታውቅም ከሞታቸው ጋር በተገናኘ ወንጀል ለምን ተከሰሰች? የቤቷ ብቻ ሳይሆን የመንደሩ ድምቀት የነበረችው ፍልቅልቋ ሄርሜላስ ከሰፈራቸው 500 ኪሎ ሜትር በላይ ርቃ በምትኖረው በዚህ ሴት ምክንያት ቅስሟ የተሰበረ የማትናገር የማትጋገር ልጅ እንዴት ልትሆን ቻለች? የሚሉትንና ሌሎችም ጥያቄዎችን ለቀጣዮቹ ደቂቃዎች አብራችሁን ከቆያችሁ ከፖሊስ ባገኘነው የምርመራ ሰነድ ላይ በመነሳት ይህንን እግዚኦ የሚያስብል የወንጀል ታሪክ እንነግራችኋለን። ሴት ልጅ አባቷን ትወዳለች ቢባልም የሄርሜላ ግን የተለየ ነው። አባቷ ካልመጣ ጾሟን ታድራለች እንጂ እህል ባፏ አይዞርም። ድንገት ሳት ብሎት ካመሸ ልክ እንደ ወላጅ እናት ደጅ ቁጭ ብላ ትጠብቀዋለች እንጂ እንቅልፍ ለሰከንድም ባይኗ ላይ ሽው አይልም። አባቷ ማለት ለሄርሜላ ከፈጣሪዋ በታች ያላት ሁሉ ነገሯ ነው። ያለ አባቴ መኖር አልችልም። እሷ አጠገቤ ከሌለ እኔ ሞች ነው የሚለኝ። ምንም ነገር አስደስተኝ። ለአባቷ ያላት ፍቅር እኮ የተለየ ነው። ልብሱን ራሷ ታጥብለታለች እንጂ እናቷንም አታስነካትም እኮ። ታዲያ እንዲህ ማለት እናቷንና ታናሽ እህቷን ትጠላቸዋለች ማለት አይደለም። ለአባቷ ያላት ፍቅር እንደ ቁጥር መጨረሻ ገደብ አልባ በመሆኑ እንጂ። ልቧ ከዕድሜዋ በላይ ግዙፍ ስለሆነ እናቷንና ታናሿንም ራሷን ለመስጠት እስከማትሳሳ ድረስ ትወዳቸዋለች። እንደ ደመራ የሰፈሩን ሆነ የቤታቸውን የጭርታ ጨለማ ቦግ ብሎ የሚያደምቀው ያ ሳቅና ጨዋታዋ ግን ዛሬ ነበር እየተባለ የሚወራ ታሪክ ሆኗል። ለፊቷ መዳመን ለቅስሟ መሰበር ምክንያት የሆነው ታሪክ የሚጀምረው ደግሞ በድንገት ጥር 11 ቀን 2006 እኩለ ቀን ላይ በመንደር ውስጥ በተነሳው ለመቋቋም እጅጉን በሚከብድ አስጨናቂ ጠረን የተነሳ ነው። በመንደራችን ውስጥ ብዙ ግራ የሚያጋቡና የሚያስጨንቁ ጉዳዮች መፈጠራቸውን ገና ሳንለምዳቸው ይህንን ምንጩ ኬት እንደሆነ ያልታወቀ ሽታ ሲጨመርበት ጤናችንን ከማወክ አልፎ እርስ በርስ እንድንጠራጠር ከጎረቤቶቻችን ጋር በስጋት እንድንታይ አድርጎ እንደነበር አስታውሳለሁ።
ከመንደሯ ነዋሪዎች በተለየ ሁኔታ የዚህ መጥፎ ጠረን ጉዳይ ግን አንድን ሰው አስጨንቆታል። በእርግጥ ይህ ሰው በሽታው መጠንከር ቢሸብር ያደረገውን ስለሚያውቅ ነው። ከፖሊስ የምርመራ ሰነድ ላይ ያገኘነው መረጃ እንደሚያመለክተው ከሆነ እንኳን ለወላጆቿ በሰሚ ለሚያውቋትም የምታሳሳው ሄርሜላን በድን ያደረጋት ምክንያት ይህ ጠረን መሆኑ ተደጋግሞ ተጠቅሷል። ከዚህ ናላን ከሚያዞር ሽታ ጀርባ ይህ የተጨነቀው ሰውና አዲሲቷ ሙሽራ በቀጥታም ሆነ በተዘዋዋሪ መንገድ እጃቸው እንዳለበት የፖሊስ የምርመራ ቡድኑ ፍንጭ ስላገኘ ትኩረቱን እነሱ ላይ አድርጓል። እኔ ፈጣሪ ምስክሬ ነው። ምንም የማውቀው ነገር የለም። በዛ ላይ ደግሞ ሰሞኑን ሰርጌ ስለሆነ ቤተሰቦቼ ድግስ ደግሰዋል፣ ዘመድ አዝማድ ተሰብስቧል። እባክህን ይሄንን የሚቋቋሙበት አንጀት የላቸውም። በዛ ላይ ደግሞ አባቴ በሽተኛ ነው። ይሄን ውርደት መቋቋም አይችልም፣ ይሞትብኛል። እባካችሁ ቤተሰቦቼ ይሄን ደስታ እንዲያው ፍቀዱላቸው። አቶ አንላይ ለማ በአካባቢው ሰው የሚወደድ ለተቸገረ ሰው ፈጥኖ የሚደርስ እንደሆነ የሚያውቁት ሁሉ በ10 ጣታቸው ይፈርሙለታል። እኔ እኮ አንዳንዴም ሰውም አይመስለኝም። እንዴት? የሃይማኖት አባቶች እንኳን በሱ ልክ ለፈጣሪያቸው ሕግ የሚገዙም አይመስለኝም። ጠዋት ማታ ጸሎት ነው፣ ቤተክርስቲያን መሳለም ነው። እውነት ነው። አባቴም እሷ ከገለጸችኝ በላይ ነው። ምስክርነታቸውን ለፖሊስ የሰጡ ሌሎቹም የመንደሯ ነዋሪዎች እንደሚሉት ከሆነ አቶ አንላይ ማለት ሰው ቢናገረው አጉራ ዘለል ገጥሞት ቢደበድበው እንኳን አጸፋ ሊመልስ ቀና ብሎ በዳዩን በክፉ አይን አያይም። አምላኬ ሆይ እንዲያው መስሎት እንጂ ሳልደርስበት የደረሰብኝ ክፉ ሆኖ አይደለም። እናም ልቦና አስጠው። ለሰው ብቻ መሰለ እንዴ? ለእንስሳ ሲያቅር ስለሚያዝን ለባለ ራሱ ሰው ያሳርዳል እንጂ ዶሮ እንኳን አያርድም እኮ። አባትሽ እንዲህ ከሆነ ታዲያ እንዴት ወንጀል እንዲፈጽም ቻለ? ፖሊስ ከሄርሜላ በቀላሉ ምላሽ ማግኘት ስላልቻለ ነገሩን ከስር መርምረው ወንጀለኛው የሚገባውን የሕግ ቅጣት እንዲያገኝ በመቀጠል ትኩረቱን ያደረገው በአቶ አንላይ ባለቤትና በትዳራቸው የኋላ ታሪክ ላይ ነው። ይህች ሴት በመዝገብ ስሟ ወይዘሮ ስናፍቅሽ በርታ ትባላለች። ስምን መልአክ ያወጣዋል እንዲሉ ለዓመታት ተጎራብቷት አብሯት የኖረ ይቅርና ለደቂቃ አብሯት የቆየም ገና ሳይለያት የሚናፍቃት ናት። ከመልካም ባህሪዋ ባላነሰ ሌላው ስሟን በበጎ የሚያስነሳላት ደግሞ ብርቱ ሰራተኛ መሆኗ ጭምር ነው። በመንደሯ ውስጥ እንደሚኖሩት ሌሎች ሚስቶች የባሏን እጅ የምታይ የቤት እመቤት አይደለችም። ዛሬ ከአንላይ ጋር የሚኖሩበትን ቤት የሰራችው ከመጋባታቸው በፊት ታታሪ ነጋዴ በመሆኗ ነው። ከወፍ እኩል ጠዋት ተነስታ ለልጆቿና ለባለቤቷ ቁርሳቸውን ሰርታ ምሳቸውን ቋጥራ ወደ ጉዳያቸው ትሸኛቸዋለች። ታዲያ ሄዱ ብላም አታርፍም። ስንዱ ሚስት ስለሆነች ጎጆዋን ስታሰናዳ ታረፍዳለች። ጊዜው ለንግድ የተመቸ ወቅት ሲሆን የሚያርሱት እህላቸውን ገበያ ወጥታ ትነግዳለች። የጎተራቸው እህል ከዕለት ጉርሳቸው አላልፍ ያለ ጊዜ ደግሞ እጇን አጣጥፋ መቀመጥ ስለማይሆንላት ጥልፉንም መሶቡንና ሰፌድንም እየሰራች ለኑሯቸው ደፋ ቀና ትላለች። ባልና ሚስት ከአንድ ወንዝ ይቀዳሉ የሚለውን ተረት ያመንኩት በአንላይና በስናፍቅ የተነሳ ነው። እናንተ ከውጭ እንደምታዩቸው ቤታቸው ውስጥም ደስተኛ የነበሩ ይመስልሻል? በእርግጥ ሰውን ውስጡን አውቀዋለሁ ማለት ከባድ ነው። ቢሆንም ግን አንድም ቀን ድምጻቸውን ከፍ አድርገው ሲነጋገሩም ሆነ ለእርቅ ሽምግልና ላይ ተቀምጠው አላስታውስም። ባለቤቷ አንላይም ስለ ባለቤቱ ተናግሮ የሚጠግብ አይመስልም። ባለቤትህን ወይዘሮ ስናፍቅሽ እንዴት ትገልጻታለህ?
እሷ እኮ አትገለጽም። እንዴት መሰለ እናትህን ግለጻት ብትባል ምን ቋንቋ ይገልጻታል? ምንም። ለእኔም እንደዛው ናት። ከወዛደርነት አንስታ እንደ ባል አፍቅራ ዛሬ ሆንኩትን እኔነትን ሰርታኛለች። የእሷን ውለታ እንደ ማቱሳላ 900 ዓመት ብኖር እንኳን ከፍዬ የሚጨርሰው አይመስለኝም። ታዲያ ሰይጣን በመሃላቸው ምን አይነት ክፍተት አግኝቶ ቢገባባቸው ነው እንደ አብርሃምና ሳራ ፈጣሪ በበረከቱ የጎበኛውን ጎጆአቸውን ትተው እንቅልፋቸው የሞት ያህል የሚያስበረግጋቸውን የአብራኮቻቸው ክፋይ የሆኑትን ሄርሜላና ሚጣን ትተው በየተራ ከመንደሩ ሊሰወሩ የቻሉት? የት ነው የተሰወረችው? እኔ እንጃ፣ እኔ አላውቅም። አሁን ከፖሊስ የምርመራ ሰነድ በስተቀር የዚህን መልስ ሊያውቅ የሚችል ማንም የሰው ዘር የለም። የምርመራው መዝገብ ግን ባልና ሚስቱ አንላይና ስናፍቅሽ የጠፉት በአንድ ጊዜ ሳይሆን በየተራ መሆኑን በደማቁ አስምሮበታል። መጀመሪያ አቶ አንላይ፣ ቀጥሎ ባለቤቱ ስናፍቅሽ ሄርሜላን ትታ ከትንሿ ሚጣ ጋር። ከቅርብ ጊዜያት ወዲህ አቶ አንላይ ለማንም ሳይናገር ለቀናት አለፍ ሲልም ለሳምንታት በድንገት ከቤቱ መሰወር ጀምሯል። በዚህ ያልተለመደ ድርጊቱ የተነሳም ስናፍቅሽና ሄርሜላ ስጋትና ጭንቀት ነፍሳቸውን ሰቅዘው ይዟቸዋል። አይፈልጉት ነገር ወዴት ብለው የት ነህ አይሉት ነገር መገኛውን ወዴት አውቀው። ሄርሜላ ያ በሱስ አምባ የምትተነፍስ እስኪመስላት ድረስ እንደ ጥላዋ ከጎኗ እንዲርቅ የማትፈልገው አባቷ አድራሻውን አጥፍቶ ሲሰወር የልጅነት አእምሮዋ የፈቀደላት ከደጃፋቸው ላይ ተኮራምታ መምጫውን መናፈቅ ስለሆነ በሩ ድምጽ ባሰማ ቁጥር የመጣ የመሰላት የበረገገች መመለሻውን ትናፍቃለች። እናቷ ስናፍቅሽ ግን ህመሟን ዋጥ አድርጋ ለወትሮም ችግርን ጭኗን ታቅፋ መቀበል ልማዷ ስላልሆነ የሱን አድራሻ ማፈላለግ፣ ዱካውን ማሰስ፣ የሚያውቁትን ሁሉ በጥያቄ ልባቸውን ዝቅ ማድረግ የዘውትር ተግባሯ ብታደርገውም ከአንድ ሰው በስተቀር ምላሹን የሚሰጣት ግን አላገኘችም። ያ ሰው የ15 ዓመት ባለቤቷ ነው። ታዲያ ባለቤቷ አንላይ እንደ መስቀል ወፍ አልፎ አልፎ በ3 ሳምንትም በወርም ብቅ ሲል መልሱ እንደ ኮካኮላ ጠርሙስ አንድ አይነት ነው። ወንድ አይደለው እንዴ? ምን እንዳልሆን ነው እንደዚህ እየተጨነቃችሁ? ባካችሁ አታስጨንቁኝ። አባዬ አንተ ባትጠፋ እኮ እኛ እንጨነቅብህም ነበር። ለምን ትሄድብናለህ? ለእናንተው ብዬ ነው ልጄ። እሱማ ለኛ ብለህ ነው እንጂ በጤናማ ብትብላ ተሰወረብን ምን ይወድ። ይህን ያልማ ከተጨነቃችሁብኝ ልንገራችሁ። እስከ ዛሬም የደበቅኳችሁ መስመር ሳላስይዘው ባፌ ይሄዳል ብዬ ነበር። አሁን ግን እያገባደድኩት ስለሆነ እወቁት። ጎንደር ላይ ቤት እየሰራው ስለሆነ ነው። ድሮና ቤተሰብ ጥሩ ነገር ታረግ እንደነበረ ልብ ይጠጥራል። ለምን ነገርከኝ ግን እስካሁን? እየነገርኩሽ ውዴ፣ ባፌ ይሄዳል ያልኩሽ። በሉ አሁን የቀረበው ምግብ እንብላ። አባዬ ከካሁን በኋላ ወደ አዲሱ ቤታችን ሳንነግረን አትሄድም አይደል? ለምን ተደብቄ እሄዳለሁ ልጄ? አባዬ ብለን አይደለም ለአብራኩ ክፋይና ሞት እስከሚለያያቸው አብሯት ሊኖር በፈጣሪ ፊት ቃል ለገባላት ባለቤቱ ይቅርና ለባዳም ቢሆን ቃሉን የማያጥፈው አንላይ አሁን ግን በቃሉ የማይገኝ ቃል አባይ ሆነዋል። ከጥቂት ቀናት በኋላም እንደለመደው ለማንም ሳይናገር ሹልክ ብሎ ከቤቱ ይጠፋና
እየተሰወረ ስራውን ፈጽሞ ልጆቹና ሚስቱን በጭንቀት የሚይዙት የሚጨብጡትን አጥተው በቃ አሁንስ አንድ ነገር ሆኗል አይመጣም ብለው መርዶ ነጋሪ በሚጠባበቁበት ሰዓት በድንገት ከተፍ ይላል። ለባለቤትህና ለልጆችህ እንደነገርካቸው ጎንደር ቤት ልትሰራ እንዳልሆነ መረጃው ደርሶናል። ይቅርታ ኢንስፔክተር፣ ይሄ ከባለቤቴ መጥፋት ጋር ምን የሚያገናኘው ነገር አለ? የፖሊስ የምርመራ ቡድኑ ካለው ልምድ የተነሳ አቶ አንለይ አንድ የደበቃቸው ታላቅ ምስጢር እንዳለ ጥርጣሬያቸው አይሏል። በእርግጥ ለጥርጣሬያቸው መረጃ እንጂ ማስረጃ ስለሌላቸው ቢሆንም እስካሁን የዘገዩት የነብሩን ጭራ እንደያዙት እርግጠኛ ናቸው። አቶ አንለይ የት እንደሄደና ለምን እንደሄደ ወይዘሮ ስናፍቅሽ የነገረችሽ ነገር አለ? ያው እኛ እንደ ጎረቤት ዘወትር ብንጠይቃትም እሷ ግን ስለባሏ ምንም መልስ አትሰጠንም። እንዲሁ አደባብሳ ታልፈዋለች እንጂ እኛም የባልና የሚስት ገበና ነው ብለን መጀመሪያ አካባቢ አናስጨንቃትም ነበር። አባትሽ የት እየሄደ እንደሚጠፋ የምታውቂው ወይም እናትሽ ስታወራ የሰማሽ ነገር አለ? ወይዘሮ ስናፍቅሽ ክፉና ደግ አብረው ያየችው ባሏ እያዋሻት ደጋግሞ ከቤት ቢሰወርም ነገሩን በሌላ ትርጉማ ልቧ ስላልጠረጠረው ተስፋ ሳትቆርጥ ማፈላለጓን ቀጥላለች። ከልብ ካለቀሱ እንባ አይገድም እንዲሉ ልፋቷ ፍሬ አፍርቶ ባለቤቷ ድምፁን ሳያሰማ ሹልክ የሚልበትን ምስጢር ትደርስበታለች። አሳ ጎርጓሪ ዘንዶ ያወጣል እንደሚባለው አጥብቃ የባሏን ዱካ ስታስስ የከረመችው ስናፍቅ ባሏ የነገራትን መርዶ ጭንቅላቷ መቋቋም ስላቃተው ለሰዓታት ደነዘዘች። ሄሎ፣ አይሰማም? ሄሎ፣ የት ነው ውዴ? ከምታስቢው በላይ ችግር ውስጥ ነኝ። እዚህ ችግር ውስጥ አንቺንና ልጆችን መጨመር ስላልፈለግኩ ነው እስከ ዛሬም ስልኬን አጥፍቼ የተሰወርኩት፣ ሳስጨንቃችሁ የከረምኩት። የምን ችግር? ሳላስበው እጄ ላይ ሰው ሞቶብኛል። ዝርዝሩ ስመጣ አስረዳሻለሁ። ትንሽ ታገሽ። ከቆይታ በኋላ ግን በዚህ ክፉ ቀን ከባሏ ጎን ሆና ችግሩን መካፈል አለመቻሏ እንደ እግር እሳት እያንገበገባት አላስቀምጥ አላት። በዚህም የተነሳ እገኝበታለሁ ወዳላት የጎንደር ከተማ በነጋታው ለመሄድ ወሰነች። ልጆቿንም ለጎረቤት አደራ ሰጠችና በአንድ በኩል በልቧ እንኳን በሰው ነፍስ በትንኝ ላይ የማይጨክነው ባሏ እንዴት ሰው ሊገድል ቻለ በሚለው መመለስ በማትችለው የጥያቄ ማዕበል እየተላጋች፣ በሌላ በኩል የጎጆዋ ዘውድ የሆነው አንለይን ከተዘፈቀበት ከባድ አዘቅት ውስጥ እንዴት ብላ ማውጣት እንደምትችል እያብሰለሰለች መንገዷን ጀመረች። የሊቃውንት ሀገር የታሪክ ማህደር የሆነችው ጎንደር ከቀናት በኋላ በመቶ ሺዎች የሚቆጠሩ የሀገር ውስጥና የውጭ ዜጋ ጎብኚዎችን ስለምታስተናግድ ሹር ጉዷን ተያይዘዋለች። ጎንደርና ጎንደሬዎች ከአራት ቀናት በፊት የጌታችንና የመድኃኒታችንን የኢየሱስ ክርስቶስን የልደት በዓል ገናን አክብረው የበዓሉ ድባብ ሳይቀዘቅዝ ለጥምቀቱም ደፋ ቀና በሚሉበት ሰዓት ጎንደር የደረሰችው ስናፍቅሽ ግን ግራ ተጋብታ ተጨንቃለች። የጭንቀቷ መነሻ ምክንያት የሆነውም
ባሏን ፍለጋ ከቢሾፍቱ አቅራቢያ ከሚገኘው መንደሯ ከተነሳችበት ሰዓት ጀምሮ ያንን ላይ ስልክ ዝግ ስለሆነባትና ከሟች ቤተሰቦችም ከሕግ አካላትም ተሰውሮ የት እንደተደበቀ አለማወቋ ነው። የባሏን የከበደ ሸክም አብራው ሆና ለማቅለል ከማሰብ ውጪ ወደዚህ ስትመጣ ያሰበችው ነገር የለም። ጎንደር ግዙፍ ክፍለ ሀገር እንጂ አነስተኛ የገጠር ቀበሌ ስላልሆነች ሰው ብታጠያይቅም ልታገኘው አለመቻሏን ስታስበው ደግሞ ልቧ ዝቅ ብሎባታል። እዚህ ጋር ነው እንግዲህ ለመልካሞች መንገዱ ሁሉ ቀና ይሆናል፣ የልባቸው መሻትም ይፈጸምላቸዋል የሚለው ቃል ተራ አባባል ሳይሆን ምድር ላይ እንደሚሰራም ማረጋገጫ የምናገኘው። ስናፍቅሽ ከጎንደር አድባራት ባንዱ ጸሎቷን አድርሳ ሸክሟን እንዲያቀልላት በፈጣሪዋ ላይ እምነቷን ጥላ እግሯ እንደመራት በደመ ነፍስ ወደ አንዱ መንደር ስትዘልቅ የልቧን ንጽህና የሚረዳው ፈጣሪዋ ሳይውል ሳያድር የጸሎቷን ምላሽ ከርቀት አሳያት። ሰውነቷ በደስታም በድንጋጤም ማልታዘዝ ብሏት ድንገት ቆማ አይኗን ጨፍና ስትገልጥ ወዲያው ተስፋዋ ንፋስ ላይ እንደተቀመጠ ሻማ ከመቅስፈት ድርግም አለባት። ያየችው እውነት ስላልመሰላት ከጭንቀቷ የተነሳ የቁም ቅዠት እየቃዠች ስለመሰላት አይኗን ተጠራጠረችው። እድሏ ይሁን የፈጣሪ ዕቅድ ባይታወቅም በእርግጥ ስናፍቅ እንዳሰበችው በቁም እየቃዠች አልነበረም። ከሰከንዶች በፊት ከርቀት ያየችው ከግራ ጎኑ እንደተፈጠረችለት የምታምነው ባለቤቷ አንላይን ነበር። የምትሄድበት ግራ ገብቷት ተስፋ በቆረጠችበት በዚህ ሰዓት በተስፋ መቁረጥ ውስጥ እንደሆነች እዛው መንደር ውስጥ ጥቂት እየተዘዋወረች የባሏን ፎቶ እያሳየች ያቁት እንደሆነ ስትጠይቅ ከአዲሲቷ ሙሽራ ጋር ትገጣጠማለች። እናት ይህን ሰው ታውቂያለሽ? እንዴ ለምን ፈልገሽ ነው? ማነሽ? ታውቂያለሽ እንዴ? ታውቂዋለሽ ወይ? ባሌን እንዴት አላውቀውም? ማለቴ ገና ልንጋባ ነው። በእርግጥ ሰርጋችን ከጥምቀት በኋላ ባለው ቅዳሜ ነው። ግን ቤት ውስጥ ነው ያለው። ላገናኝሽ? ምን ነው የኔ እህት፣ ለምን ደነገጥሽ? ምን ሆነሽ ነው? ማናት? ቆይ ታውቃታለህ? ኧረ በጭራሽ አላውቃትም።